ሰበር መረጃ ነው። ኢትዮጵያ የፓን አፍሪካኒዝም ሐሳብን በተግባር ያሳየች የመጀመሪያውና ብቸኛዋ ሀገር ናት። የካቲት 2018 ዓ.ም ኢትዮጵያ የፓን አፍሪካኒዝም ሐሳብን በተግባር የገለጠች የመጀመሪያዋ ሀገር ናት አሉ የፓን አፍሪካኒዝም አቀንቃኟ ህይወት አዳነ። ኢትዮጵያውያን የነበሯት ማማ ትልቅ ነው የሚሉት ፓን አፍሪካኒስቷ ኢትዮጵያ ከአድዋ ድል በፊት ጀምሮ ለፓን አፍሪካኒዝም ሐሳብ መነሻ እንደነበረችም አስተዋውሷል። ኢትዮጵያ የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንዲመሰረት በማድረግና በሌሎች ስራዎች ሐሳቤው በተግባር እንዲገለጥ አድርጋለች ነው ያሉት። የፓን አፍሪካኒዝም ንቅናቄን በሐሳብ ብቻ ሳይሆን በተግባር ለመግለጽም ኢትዮጵያውያን የመጀመሪያው መሆኑን ጠቁሟል። ኢትዮጵያውያን የሚመጥነን አስተሳሰብም ይህና ይሄ ብቻ እንደሆነም አስረድቷል። በመሆኑም በጥቃቅን ልዩነቶች የተገደበና የታሰረ አመለካከት ማራመድ ለኢትዮጵያውያን የማይጠቅም ብቻ ሳይሆን ትርጉም የሌለውና የማይመጥን መሆኑን አስገንዝቧል። የባህል ቋንቋና መሰል ልዩነቶችን አክብሮ በአንድነት መቆም ሲቻል ልዩነቶቹ ከውበት በላይ ጥቅም እንዳላቸውም አብራርቷል። በአሁኑ ወቅት ጽንፍ ይዘው ኢትዮጵያንን ሊከፋፍሉ የሚመክሩ ጥቂት ኃይሎች ቢኖሩም ህዝብ ግን ይህንን ሐሳብ ፈጽሞ ሊቀበለው እንደማይችል ተናግሯል። ጠቃሚ ሐሳቦች የሚነሱባቸው መድረኮች የጠፋ ማህበራዊ ሚዲያ ላይ ጥቅም የሌላቸው ሐሳቦች ትኩረት እያገኙ እንደሆነ አንስቶ ይህንን ለመቀልበስ በተለይ ሚዲያዎች፣ የትምህርት ተቋማት በርካታ ስራዎች ይጠበቅባቸዋል ነው ያሉት በብርሃኑ አበራ። በነገራችን ላይ ውድ አድማጮች ፓን አፍሪካኒዝም ማለት ነው በሶሻል በፖለቲክስ በካልቸር በላይፍ ስታይል አፍሪካን በአንድ ኢሹ ላይ አንድ የማድረግ ሐሳብ ብቻ ባጭሩ ፓን አፍሪካኒዝም ሲባል ይሄ የምን እድሜን ይሄ የልዩነትን እድሜ ኮሎኒያሊዝምን እድሜ ሬስ እንትን ልዩነቶችን ያለበትን ኤጅ ማብቂያው ፓን አፍሪካኒዝም ነው የሚባለው። ፓን አፍሪካኒዝም የጀመረው ሄነሪ ስላቭስተር ነው የሚባለው ሰው ነው 1989 ላይ 87 አካባቢ የአፍሪካ መሪዎች ሰበሰበና ስለዚህ ጉዳይ አወራቸው። ከዛ 1900 የመጀመሪያው ፓን አፍሪካኒዝም ስብሰባ የተደረገው ለንደን ላይ ነው። አስሩ የፓን አፍሪካኒዝም ፓን አፍሪካንስ የሚባሉ 10 ሰዎች ዝርዝራቸው ደግሞ እነዚህ ናቸው ማለት ነው። ስለዚህ እንደምታዩት እነኚህ 10 የአፍሪካ 10 አፍሪካንስ የሚባሉ ቶፕ 10 ሪቮሉሽነሪ አፍሪካ ቶፕ አፍሪካንስ የሚባሉ ናቸው። ፓን አፍሪካኒስት ኳማ ንክሩማ፣ ፓትሪክ ሉሙምባ፣ ጆሞ ኬንያታ፣ ሙአመር ጋዳፊ፣ ኃይለ ሥላሴ፣ ጁሊየስ ኔሬር፣ አህመድ ሱኬሮ እና አምሊኪር ካብራል የሚባሉ እነዚህ ዋና የአፍሪካ በተለይ ኢትዮጵያ ዋነኛው ነች። ኃይለ ሥላሴ እንደምታዩት ማለት ነው የመጀመሪያው የአፍሪካ ፓን አፍሪካኒስት ሆና በተግባርም በንግግርም እንግዲህ መረጃው እንደሰጣችሁ ኢትዮጵያ ነች ማለት ነው። ይሄ መረጃ ሼር ይደረግ። እኔ ሂስትሪ አቅራቢ አይደለም ግን አንዳንድ ነገሮች እንደዚህ ዲቴል ብናወራበት አሪፍ ነው ብዬ ነው። ታንኪዩ